የኤርትራ ስለላ መስሪያ ቤት በቁጥጥር ውስጥ ነው። ከኢትዮጵያ ወደ ኤርትራ በህዋት አማካኝነት ነዳጅ ይሄዳል፣ ሸቀጦች ይሄዳሉ። ከአዲያቦም ከሽሬ አካባቢም ህጻጽ አካባቢ ራቅ ብሎ በ10-12 ኪሎ ሜትር ርቀት ላይ ባለው ኢቭን ወደ $400 ሚሊዮን ገደማ የሚያወጣ ሁሉ ወርቅ በኤርትራ አድርጎ ከኤርትራ ወደ ጅዳ ወደ ሳውዲ አረቢያ እንዲሸጥ የተባለ ወርቅ ሁሉ ጠፍቷል። የኤርትራ መንግስት ኦፊሻል እንደ መንግስት አክት ያደረገ ግለሰቦችን ነው የሚያሰማራ። በዚህ ውስጥ ተዋናዮቹ ከኢትዮጵያ ውስጥ ካሉ አሸባሪዎች ጋር ኢቭን በመንግስት ውስጥ ሆነው ባለ ሁለት ጃኬት ከሆኑት ጋር ያለው ትስስር ምን ይመስላል የሚባለው በኢትዮጵያ መንግስት ውስጥ ቁጥጥር ውስጥ ነው፣ ወይንም የኤርትራ ስለላ መስሪያ ቤት ተጠልፏል።